አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ሰላም ነው? ከእኔ ጋር ሰላም አልሐምዱሊላህ። ስራ፣ ጤንነት ሁሉ ሰላም ከእኔ ጋር ነው አልሐምዱሊላህ ረቢል ዓለሚን። እንደተለመደው ዛሬም አበባ መስራቴን ይዤላችሁ መጥቻለሁ። አልተውኩትም ማለት ነው። ባለፈው ቪዲዮ ስሰራ ስቀርጽ ያለ አይታይም ምናምን ብላችሁኛል። ይቅርታ ጠይቃለሁ ማለት ነው። እና ያው ልጅ ጋር ስለሆነ የምሰራው ለዛ ነው። ትረዱኛላችሁ ብዬ አስባለሁ። ኢንሻአላህ አሁን ኢንሻአላህ አብረን እንሰራለን ማለት ነው። እኔ እንደዛ አጣጥፌ ነው ይዤ የመጣሁት። አቆራረጡ ከዚህ በፊት ካንዳይሉ 2 ጊዜ ቪዲዮ ስለሰራሁላችሁ እናንተ እዛ ላይ ታገኙታላችሁ ማለት ነው። እና ኢንሻአላህ እንዴት እንደማጥፍ አሳያችኋለሁ። አሁንም እዚህ ጋር እንደዚህ እናደርግና ወደ ላይ አምጥተን አጠፍ እናደርጋታለን። እኔ በላይተር ነው ያደረኩት፣ ግን አሁን ሙከየፍ ስላለሽ ላይለኝ ይችላል እና በዚህ ነው የማደርገው። ሙከየፍ በማትለኩሱ ሰዓት መስራት ትችላላችሁ። ከዛ አሁንም እንደዚህ አጠፍ አደርጋታለሁ መልሼ ማለት ነው። ቁንፍ ማለት አለበት። በነገራችን ላይ ቁንፍ ካላለ ዲዛይኑ አይመጣላችሁም፣ አበባነቱ ዲዛይን አይወጣላችሁም ማለት ነው። እችን ትመስላለች። በእንደዚህ አይነት ሁኔታ ነው ሁሉንም የጨረስኩት እላችኋለሁ። አሁን እንግዲህ ወደ ማጣበቁ ነው የምንሄደው፣ ወደ መቀጣጠሉ እላችኋለሁ። መጀመሪያ በደንብ ላሳያችሁ። እዚሁ ላይ አድርጌ ለለጥፍ። ሰማያዊ ነው የማደርገው አስቀድሜ ማለት ነው። እና ሞክሩት እሺ። ማግባት የምትፈልጉ እሰራለሁ። ጓደኛ እንደዚህ ሰርፕራይዝ ማድረግ፣ የስጦታ ሁሉ ነገር እሰራለሁ። ያኔ እንደናንተ ጠለባት ማለት ነው የምሰራው። እንደ ቀለበታችሁ እሰራለሁኝ እና መጥበብ ትችላላችሁ። ሳውዲ ያላችሁ በሙሉ ማለት ነው። እንግዲህ ሙሽራ የሆናችሁ ደግሞ በራሳችሁ ሰርታችሁ መግዛት ታቆማላችሁ ማለት ነው። ጀግና ሴት በራሷ ሰርታ ቤቷን ታደምቃለች እላችኋለሁ። እና እናንተም ስሩ፣ ቤታችሁን ውብ ማድረግ ትችላላችሁ። በነገራችን ላይ ይሄን ብቻ አይደለም፣ ሌላ ነገር ብዙ ነገራቶች አሉ መስራት የምንችላቸው። ዋናው መልክ እንጂ ሙያ ከጎረቤቴ ይባላል ማለት ነው። እስኪ ዛሬ ልንዳባችሁ። አብዛኛውን ጊዜ አላወራም፣ ያው ከልጅ ጋር ስለመሆን አላወራም እና ስለዚህ መልክ እንጂ ሙያ ከጎረቤቴ ይባላልና ይሄንን ነው እላችኋለሁ። እናንተም ተምራችሁ መስራት ነው። አፏን አሁን እዚህ ጋር ታጠፈችብኝ። ስትለጣጥፉ ደግሞ እኩል መሆን አለበት። ይሄን ስላችሁን ያሁን ዘቀዘኩት። አንደኛውን ዘቅዝቂ አንደኛውን ቀጥ ማድረግ የለብኝም። እና እኩል ነው ማድረግ ያለባችሁ ማለት ነው። ያጠፋችሁትን በኩል በአንድ በኩል ነው መሆን ያለበት። አፏን ሰፊው ደግሞ በአንድ በኩል ነው መሆን ያለበት ማለት ነው። ቢስሚላህ ቢስሚላህ የኔ ወድ አይዞን። እና እንደዚህ ነው ማለት ነው የኔ ቆንጆ ቤተሰቦች። ስወዳችሁ እስኪ ሰብስክራይብ አድርጉ፣ ላይክ አድርጉ።
ቤተሰብ አፍዋል እፈጥናለሁ ብዬ ዘቀዘቅኩት። ግን ለወዳው ቶሎ መነሳት ይቻላል። ከቆየ ግን ልጥፍ ስለሚል ያስቸግራል እና ከተጫናችሁት ማለት ነው። እና እኔ ደስ የሚለኝ ነገር ማለት ነው የሆነ ነገር አይቼ በጣም ነው መስራት የምወደው። ሀቅ ያኔ ከራሴ የምወድለት ነገር ቢኖር በቃ የሆነ ነገርን አይቼ መስራት እፈልጋለሁ። ያንን ነገር ከወደድኩት ደግሞ አደርገዋለሁ። ማሳለፍ አልፈልግም። መልመድ ያለብኝ ነገር በሰዓቱ ነው መልመድ የምፈልገው ማለት ነው። እና ምን ለማለት ፈልጌ ነው፣ እናንተ መልመድ ያለባችሁ። አሁን ዋይፋይ ቤታችሁ በነፃ ነው ለእናንተ ማለት ነው። ዋይፋይ በነፃ ነው የምትጠቀሙት። አገር ቤት ስትሄዱ ይሄ ስራ ይጠቅማችኋል። እንዳሰብነው ላንኖር እንችላለን። ድንገት ልንሳፈር እንችላለን። ድንገት ደግሞ ገንዘባችን አልቆ ሊሆን ይችላል። የምናገኘው አይታወቅም ምን እንደሚያጋጥመን ማለት ነው። ግን በራሳችን ብንሰራ እንደዚህ የእጅ ሙያ ቢኖረን መልሰን ተሰዳጅ አንሆንም። ካለን የእጅ ሙያ ማለት ነው የትም ቢሆን አንሰደድም። ራሳችንን እንትን እንላለን። በራሳችን ማውጣጣት እንችላለን። ዛሬ የከሊትን እያልን ዝም ብለን የማይሆን ቪዲዮ እያየን የማይሆን ነገር እየተመለከትን አንደኛ ስለ ሰውም ስንሰራ ስለ ሰውም ስናወራ የእነሱን ወንጀል መሸከም ነው፣ ትርፍ የለውም። ስለ ራሳችን ግን ከሆነ ያሳድገናል። የራሳችን ስራ ያሳድገናል፣ ጥሎ አይጥለንም ማለት ነው። የትም ብንሄድ የትም ያኮራናል የራሳችን ነገር እና ስለዚህ ይህንን ነው የምላችሁ ሴቶችዬ። ሙያ መልመድ ለራስ ነው፣ ለማንም አይደለም። ኦኬ፣ ይጠቅማል። ባለሙያ ለመሆን መሞከር የእናንተ ፈንታ ነው። የእናቷን ስም በጥሩ ነገር ታስጠራለች። የባለሙያ ልጅ ናት ታስብላለች። ሴት ልጅ ጥሩ ቦታ ላይ ስትውል በጥሩ ነገር ቤተሰቦቿን ታስጠራለች። ለራሷ ቤቷን ታደምቃለች። በቃ ያኔ ውብ ናት ለራሷ ማለት ነው። ከማንም ሳትከጅ ለራሷ ደምቃ ትኖራለች። ገባችሁ? እና ስለዚህ ለእናንተ ሞክሩት ለማለት ያክል ነው። እኔ እውቀት ኑሮኛ አይደለም ይሄንን ስላችሁ ማለት ነው። እና ጊዜያችሁን አታባክኑ፣ በኋላ ለዳማ እንዳይሆንባችሁ። ዛሬ የመዳም ዋይፋይ በነፃ ነው፣ ተጠቀሙበት። ጊዜያችሁን ተጠቀሙበት። ሲጀመርም እንደ ቢያንስ እንኳን ሊመረንም ይገባል ስደት ሲጀመር ማለት ነው። ሀቂቃ ሁልጊዜ የሰው ቤት የሆነ ከሰው ቤት የምንወጣበት ዘዴ መፈጠር አለብን። ሁልጊዜ ሰራተኛ ሆነን እስከ መቼ ድረስ? ለራሳችን መሆን አለብን። ገባችሁ? ራሳችንን ከሆነ ደግሞ ወዳጃችን ብዙ ነው። ብቻውን ታንሳለች፣ አንድ ዙር እጨምርባታለሁ ኢንሻአላህ። እና ይሄንን ነው የምላችሁ እኔ በእህትነቴ ማለት ነው።
ቻት አሁን ይበቃታል። ከዛ ምንድን ነው የምናደርገው? እንደ ልማዳችን ማለት ነው እችን ዝቅ እናደርግና እንዲያያዝና የሆነ ሰፋ እንዲልል እንድጫ እናደርገዋለን። እንደዚህ እያደረግን እንሄዳለን። እችን ጨረስን አይደለ? እችን አስቀምጣለሁ። በነገራችን ላይ እኔ ጣውላዬ ትንሽ ነች። ከዛ ኦኬ እንግዲህ ቪዲዮ እየቆራረኩ ነው እየሰራ ያለሁት። እንደዚህ ነው ልጅ ሲኖር ማለት ነው እላችኋለሁ ውዶቼ። አሁንም አንጨርስም እስካለችን ድረስ እንስራ እላችኋለሁ። ልጅ ሲኖር እንደዚህ ነው እንግዲህ እየተቆራረጠ እያቆራረኩ ምን እያልኩ ነው እኔ የምጨርሰው ማለት ነው። እንደዛ ነው። እንደዚች እያደረግን እንሄዳለን። ቅድም አንድ ሰርተናል፣ አፏን 2 ሰርተናል። አሁን 3ኛችን ነው። ሰሪሞችን በደንብ ይታያል ብዬ አስባለሁ። ባላ ፍቃድ ታያችኋል ብዬ አስባለሁ ኢንሻአላህ። እንደዚህ ያደረኩኝ እሄዳለሁ ማለት ነው። በነገራችን ላይ ይሄ ወረቀት ወይም ጨርቁ እንትን ነው ቀጭኑ ነው። አፏን ሰፋ ያለው ቢሆን ማለት ነው እስካሁን እንጨርሳለን። ግን ይሄ ትንሽ በዛ ላይ ጎላ ይላል አለኛም። ግን ይሄን መስራት ነው የፈለኩት በሰዓቱ። ባባ ፍቅር ሳልጨርስ እንዳታለቅስ ብቻ።
ያው እንደተለመደው በለስላሳው በኩል ነው ቅድም ሳልነግራችሁ ማለት ነው። ይቅርታና በለስላሳው በኩል ነው ማድረግ ያለብን። እሺ ውዶቼ፣ የምንጠቀልለው በለስላሳው በኩል ነው። ስንገለብጠው ነው ቅርጥ የሚያወጣው። ቅርጡ እንዲመጣልን በዚህ በለስላሳው በኩል በግራ ነው። እንኳን በግራ አልችልበትም፣ ግን አብዛኛውን በግራ ስትመጡ ደግሞ በጣም ያምራል። ይብለጥ እንደዚህ ስትመጡ ይቅርታ አቋርጬ ተመለስኩ። እንደዚህ በግራ ስትመጡ የሆነ ሰፋ ማለት እንትን አለው። ይሄን አንሶታል ጨምርበታለሁ እዚህ ጋር ማለት ነው። እኩል ነው መሆን ያለበት። አሁን ተንዙት በጣም ይሄ ሁላ ላደርገው እችላለሁ። በነገራችን ይሄ ረዥም ነው፣ ቆርጠዋለሁ። ከበዛብኝ ቆርጠዋለሁ። ለምን ይሄኛው ጋር እኩል መሆን ያለበት እንጂ ከዛ መብለጥም ማነስም የለበት።
እንደዚህ ያደረገን እንሄዳለን። በነገራችን ላይ ያምራሉ። ሰማያዊ በተለይ በጣም ነው የሚያምረው ከነጭ ጋር በጣም ያምራል። ይሄንን ይመስላል። ኢንሻአላህ እዚህ ድረስ ይበቃኛል። ቀጣውን አብረን እንጨርሳለን ማለት ነው። በስተመጨረሻ ይዤላችሁ እመጣለሁ። ሁሉንም ለመስራት ወላሂ አልተመቻቸልኝም፣ አልጨርሰውም አሁን ማለት ነው። ስለዚህ ቀጣይ ቪዲዮ ላይ የመጨረሻውን ይዤላችሁ እመጣለሁ ኢንሻአላህ። ሰላም ቆዩ።